ይሄ ምርጥ ሱሺ ነው። ሹሹ ታናሽ እህቴ ልደቷ እሁድ ነው። እሁድ ግን እኔ ስራ ስላለብኝ ዛሬ ልደቷ ልናከብርላት ነው። አይ ኖ 18 ዓመት አልሞላትም፣ ግን ፋይሬጅ ላይ ስለሆነች ሜካፕ ካልተሰራው ብላለች። ያው እንደምታውቁት እህቴ ሙስሊም ናት። ጓደኛዋ እዚህ ጋር እየሰገደች ነበረ። መልክ ትበልጥሻለች ምናምን የሚል ኮመንት አልፈልግም፣ አውቀዋለሁ። የሜካፕ ፋይናል ሪዛልቱ ደግሞ ብታዩት በጣም ነው የምትወዱት። ፋይናል ሪዛልታችን ይሄን ይመስላል። እዋትማ እንዴት አባቷ እንደምታምር። ሜካፕ ለመሰራትም ሆነ ለመማር ከታች ባለው ስልክ ቁጥር እየደወላችሁ ፕላስ ደግሞ ክላሳችን ላይ አሁን የ10 ሺህ ብር ዲስካውንቱና ፍሪ የሜሽ ክላሱ እንዳለ ነው። እዚህ ቦታ ሳይሞላባችሁ ተመዝገቡ። ያው እንግዲህ ልደት ሲባል አበባ ግዴታ ነው። ከናና ፍላወርስ በጣም የሚያምር አበባን ያሰራውላ። ናና ፍላወር የምትገኘው እዛው እኔ ስራ ቦታ ፖስታ ቤት አስተዳደር ቢሮ ፊት ለፊት ካናሞል ግራውንድ ላይ ትገኛለች። እናንተም ቆንጆ አበባ የምትፈልጉ ከሆነ እንግዲህ ከሷ ጋር ማሰራት ትችላላችሁ። ከአበባው በተጨማሪ ደግሞ ልደት ከተባለ ኬክ ያስፈልጋል። ይሄንን የመሰለ ቆንጆ የሚጣፍጥ ኬክ ደግሞ ያሰራው ፍጹም ኬክ ጋር ነበር። በነገራችን ላይ እንዲስታዩት ያምራል አይደለ? እግዚአብሔርም ማስታወቂያ አይደለም፣ በጣም ነው የሚጣፍጠው ኬክ። ባለልደቷ እንግዲህ ሺዝ ሃቪንግ ፈን በጣም። ከዛ ደግሞ መሸልና ራት ለመብላት አሚቴስ ዳይኒንግ ጋር ነበር የወሰድኳት። እሱንም እንደምታውቁት እኛ ስራ ቦታ 3ኛ ፎቅ ላይ ነው የሚገኘው፣ ካናም ሞል ላይ ማለት ነው። ከዚህ በፊት ማስታወቂያ ሰርቼ ለልደቴ ትወስጂኛለሽ ብላ ነበረ። እንደፈለገችውም እንግዲህ ይዣት መጥቻለሁ። ሱሺ የሚባለውን ምግብ ለመቅመስ በጣም ጓግታ ነበር። እንደምታውቁት አዳማ ናዝሬት ላይ ብቸኛው ሱሺ አቅራቢ ቤት። ዛሬ ደግሞ የቀመስነው ሱሺ ባለፈው የቀመስነው ትንሽ ይለያልና ይሄ በጣም ነበር የሚጣፍጠው፣ በጣም ነበር የወደድነው። ስሙን እንዳትጠይቁኝ አላስታውሰው። ከፈለጋችሁ ቢግ ፎሬድ ከእህቷ ጋር መታ የበላችሁ ምግብ ብላችሁ ዘዙ። ሞክቴልም ኮክቴልም እንዳላቸው ታውቃላችሁ አይደል? ያው ሞክቴሉ አልኮል ፍሪ ነው። እኛ ስንጠጣ የነበረው ደግሞ እሱን ነበር። እና የታናሽ እህቴ ልደት ይመስላል። ቴንክስ ፎር ዋቺንግ ዩ ጋይስ። ሪፖስት ማድረጋችሁ እንዳትረሱ። ባይ